የዳዊት መዝሙር 38 ስለ ራሱ ሳኦል ባሳደደው ጊዜ። በአነጋገሬ እንዳልሳሳት አንደበቴን እጠብቃለሁ። ኃጢአተኛ በፊቴ በተቃወመኝ ጊዜ በአፌ ላይ ጠባቂ አኖራለሁ። ከዝምታ የተነሳ እንደ ዲዳ ሆንኩ፣ ለበጎ ነገር እንኳን ዝም አልኩ። ቁስሌም ታደሰብኝ፣ ልቤም በውስጤ ሞቀብኝ። ከማሰቤም የተነሳ እሳት ነደደ፣ በአንደበቴም ተናገርኩ። የዘመኔ ቁጥሮች ምን ያህል እንደሆኑ፣ እኔስ ምን ያህል ወደ ኋላ እንደምቆይ አውቅ ዘንድ አቤቱ ፍጻሜን አስታውቀኝ። እነሆ ዘመኖቼን አስረጃሃቸው፣ አካሌም በፊትህ እንደ ኢሚንት ነው። ሕያው የሆነ ሰው ሁሉ በእውነት ከንቱ ነው፣ በከንቱም ይታወካል። በእውነት ሰው እንደ ጥላ ይመላለሳል፣ ያከማቻል፣ ለማን እንደሚያከማችም አያውቅም። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ትዕግስቱም ካንተ ዘንድ ነው። ከኃጢአቴ ሁሉ አድነኝ፣ ለሰነፎችም መዘበቻ አታድርገኝ። አንተ ሰርተኸኛልና ዝም አልኩ፣ አፌንም አልከፈቱም። መቅሰፍትህን ከኔ አርቅ፣ ከእጅ ብርታት የተነሳ አልቄአለሁና። በተግሳጽህ ስለ ኃጢአቱ ሰውን ዘለፍከው፣ ነፍሱም እንደ ሸረሪት ድል ታልቃለች። በእውነት ሰው ሁሉ ከንቱ ነው። አቤቱ ጸሎቴን ስማ፣ ጩኸቴንም አድምጥ፣ ለቅሶዬንም ቸል አትበለኝ። እኔ በምድር ላይ መጻተኛ ነኝና እንደ አባቶቼም እንግዳ ነኝና ወደማልመለስበት ሳልሄድ አርፍ ዘንድ ተውኝ።